14 ቀበሌ ሄድና 4 ብርሌ ጠጅ ጠጣ። አዳማ ገብቼ በሰርቬይ ሙሉ መዝናናት ከጀመርኩ ዛሬ ቀን 8 የዛሬ ውሎን የሚወስኑልኝ የአዳማ ነዋሪዎች ናቸው። አዳማ ላይ የተለያዩ ሰዎችን ራንደም ሊጠይቅና ዋል የሚሉኝን ውሎ እውላል። እንግዲህ የመጀመሪያ ተጠያቂያችሁን እሱ ነው። ላይክ እንደ አዳማ ነዋሪነት እስኪ ውሎ ላይ ወስንበት ተዘዝበት። 14 ቀበሌ ሄድና 4 ብርሌ ጠጅ ጠጣ። 4 ብርሌ ጠጅ። የዛሬ ውሎን የምጀምረው ቁርስ ሳልበላ በ4 ብርሌ ጠጅ ነው። ሁለተኛው ተጠያቂያችን የባጃጅ ሹፌር ነው። ይኸውልህ ዛሬ ማለት ነው ውሎን እየወሰኑበት ያሉት የአዳማ ነዋሪዎች ናቸውና ላይክ እንደ አዳማ ነዋሪነት ምንድነው ውሎ ላይ ያዘዝበት ወስንበት። እኔ ደስ የሚለኝ መውዳት ፍቅረኛ ያለች አበባ ገዝተ ሄደ ባልሽ ይወድሻል ብለን እንድሰጥልኝ ይፈልጋል። ከባድ ነው ግን እሺ እንሂድ። እንግዲህ ጋይስ ሁለት ትእዛዝ ተቀብያለሁ። አንደኛው ጠጅ ቤት ነው፣ አንደኛው ደግሞ ለፍቅረኛ አበባ ሰጥ የሚል። አበባ መሰጣት ኮሌጅ አካባቢ፣ ጠጁ ደግሞ ወደ 14 አካባቢ። የሆነ ሰው ለፍቅረኛው አበባ ይስጥልኝ ብሎ ተዛዛዘው አንድ ፍሬ አበባ ሰጥ። እንደዚህ በቃ ሰው እንግዲህ አበባውን ገዝተናል፣ ትእዛዝ እናደርሳለን። አሁን ጋይስ ስጦታውን ለምትቀበለኝ ልጅ ልደውልላት። ሰላም ካላነሳችሁ እኔ መሰለ አበባ ገዝቼልሽ አንታልሽ ነው ይዝሩ አሎ ሄሎ ስጦታ ተልኮልሽ ነበር ከፍቅረኛሽ እና የት አካባቢ ምናቀብል እሺ ደውልልሻለሁ ስደርስ። እኔ ገና ቂጤን ያልጠረኩ ሰውዬ አበባ ይዤ ሲሄዳው ምን ይባላል እንግዲህ ያችሁትና አንቺ ነሽ እሷናት ባልሽ ልኮኝ ነበር። እሺ ድናው በባልሽ በኔ ስም ሆነ ለፍቅረኛ ስጥልኝ የሆነ ነገር ኦ አድራቂ ነው። እሺ የሆነ መልእክት ለባልሽ እኔ ወድዋል በጣም ወድሃለሁ አመሰግናለሁ። ቴንክ ዩ። እሺ we made it we are champions